የሚመስለኝ። በነገራችን ላይ ስልጣን ማይወድ ይመስላል እንጂ ታየ በጣም ስልጣን ይወደው በነገራችን እስከማቀው በኔ ግምገማ እስከተረዳሁት ድረስ ማለት ነው። እኔ ታየ ይሄንን አሁን የሚናገረው ነገር በሙሉ ይሄን አሁን አማራን አጠፋለሁ አሉ ደነገጥኩ ይላል። ምን ይደነግጣል? ይሄ እኮ የታየ ህልም ነበር እኮ። መቼ ነው ለብሔሮች ለአማራ ምናምን ተቆርቋሪ ሆኖ ደነገጥኩ የሚለው? ታየ ደንግጦ ማቅ በጣም ደነገጥኩ። እኔ ግን ይሄንን ጠቅላይ ሚኒስትሩ ሁለት መስመር የስንብት ደብዳቤ ከመጻፋቸው በፊት ቢለቅ ኖሮ ክብር ይኖረኝ። ልክ ደብዳቤው ሲደርሰው መሳደብ መራገም ከሚጀምር እንደዚህ አይነት እሱ እንደሚለው በዚህ ደረጃ የተበላሸ ድርጅት ከሆነ በዚህ ደረጃ በጣም የበሰበሰ ድርጅት ከሆነ ምን ይሰራል እዛ ውስጥ? እሱን የመሰለ ሐቀኛ ሰው እንዴ ከህወሓትና ከኢህአዴግ ውስጥ እኮ ወጥተው በቃ አንፈልግም ይሄ ከኛ ጋር የሚሄድ ድርጅት አይደለም ብለው እኮ የወጡ ሰዎች እና ያጋለጡ ሰዎች አሉ። እነ ኤርሚያስ እኮ ከስልጣን ሲባረሩ እኮ አይደለም መጽሐፍ የጻፉት። በቃ ከዚህ ስርዓት ጋር እንሰራም ብለው ወጡ። ምን ይሰራል እሱ? ይሄን ያክል የተበለሻሸ፣ ይሄን ያክል የማያምንበት፣ ይሄን ያክል የሚራገምበት ድርጅት ውስጥ ጠቅላይ ሚኒስትሩ አንድ መስመር ስላገለገልክ እናመሰግናለን አሰናበቻለሁ እስከሚሉ ድረስ ለምን ይጠብቅ? ምን አይነት ሰው ነው ብለህ ታየን ገለጨው ብትለኝ ለምሳሌ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለገና ለፋሲካ ከቤት አልወጣም። በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪናዬን መተውት ያውቃል። ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ነው ዘሎ የሚጋጨው እኔ መኪና ላይ ነው። ታየን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም ነገር እየደረማመሰ የሚሄድ ሰው ማለት ነው። ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ሰው። ለዛ እንግዲህ ከዚህ በሬ ጋር እንደረቀም ብለው ተተው ይሆን አላውቅም። ብቻ መልስ ሲሰጡት አልነበረም። ታየ ሐቀኛ ሰው ከነበረ ይሄን አይነት የተበላሸ ድርጅት ጥሎ መውጣት ነበረበት። ጥሎ ወጥቶ እውነት ለመናገር ጥሎ ቢወጣ በልቤ አድናቂው ነበር።